ሰላም ተወዳጆች የጌታ ጸጋና ሰላም ይብዛላችሁ። መጽሐፍ ሲናገር ድምጻቸው እስከ ምድር ጫፍ ተሰማ፣ መልካሙን የምስራች የሚናገሩ እግሮቻቸው በሰገነት ላይ ምንኛ ያማሩ ናቸው ይላል። ዛሬ ወደ እናንተ ብቅ ያልኩት ዛሬ በቤተ ክርስቲያናችን በወንድማችን በአገልጋይ ሸዋፈራው ደሳለኝ በኩል እግዚአብሔር ባመጣው ቃል እኔም እንዳለ ጉባኤያችንም ስለተባረከ ይህንን መልእክት በደስታና በትኩረት ሆናችሁ እንድትከታተሉት ለመጋበዝ ነው። በመላው ዓለም ሆናችሁ ይህንን መልእክት የምትከታተሉ ቅዱሳን በሙሉ እግዚአብሔር ዛሬም በሥራ ላይ ነው። ከዓለም ይለያል፣ ይቀድሳል፣ መልእክት ሰጥቶ ይልካቸዋል። ልክ እንደ ወንድማችን ደግሞ እርሱም በሚመስል ሙያ ውስጥ ያላችሁ የተወደዳችሁ ወንድሞችና እህቶች ሁላችሁ እግዚአብሔር እሱን በጠራበት ጥሪ እናንተንም እንደሚጠራ አምናለሁ። ስለዚህም ደግሞ እንጸልያለን። ኢየሱስ ክርስቶስ ነፃ ያወጣል። ኢየሱስ ክርስቶስ ጌታ ነው። መልእክቱን ተጋበዙልኝ ለማለት ነው። ጸጋና ሰላም ይብዛላችሁ። ሻሎም። በኢየሱስ አለማመንና በኢየሱስ አምኖ ግን ተጨማሪ ማምጣት እኩል ናቸው። የወንጌላውያን ኢየሱስ የተለየ ኢየሱስ እንደሆነ ያስባሉ፣ ደግሞ በድፍረትም ይናገራሉ። የትኛው ኢየሱስ? እሱ ጻድቅ፣ እሱ ንጹህ ነው። ኃጢአት አደረገው ማለት ምን ማለት ነው? አንድ ጌታ ያለን፣ አንድ ሃይማኖት ያለን፣ የምንሸማቀቅበት አይደል። ያ ደም የፈሰሰው ዝም ብሎ አይደለም። በነገራችን ላይ ደም ምንድነው? ደም ራሱ ምንድነው? ለዚህ ነው ኢየሱስ ብቸኛ የዓለም ቤዛ ነው የምንለው። በቃ ሌላ ቤዛ የለም። ደሙ ዛሬም በአፊት የሚታይ ሕያውና ትኩስ የሆነ ይኸውልህ፣ ሳሙናም የሰረቀ ሕንጻም የሰረቀ ሁለቱም አንድ ስም አላቸው፣ ሌባ የሚል ኢየሱስ እና ብለህ አጽፍ። ምድሪቱ ባፈራቻቸው ሊቃውንት ቤዛ ማለት ምን ማለት? በተጻፈ እውነት ነው የምንናገረው፣ እንተረጉማለን። ደስታ ተክለወልድ አለቃ ኪዳነ ወልድ ክፍል ኢየሱስ ጌታ ነው ስትል፣ ብቸኛ ቤዛ ነው ስትል በግልጽ እንናገራለን። አንዳንዱ ሲያሾፍ አላይታቸው እኔ ጌታን አውቀዋል አታውቀው። የሃይማኖት ተቋማት ጉባኤ ይሄ በጣም እንዲተላለፍ እንፈልገው ስለሆነ ቆም ብላችሁ አስቡ። ራሱ አይቻልም። ቃል አትሰንጥቁ፣ መጽሐፍ አንብቡ። 4 ነጥብ። ዛሬ እንግዲህ ጌታ በልቤ ያደረገው አንድ ቃል አለ። እሱን ተንተረሰን ጥቂት እንነጋገራለን። እግዚአብሔር ክብሩን ይውሰድ። ወደ ዕብራውያን ሰዎች ምዕራፍ 9 ከ22 ጀምሮ እስከ 28 ያለውን ቃል እንደ እግዚአብሔር ፈቃድ እንነጋገራለን። የምናገርበት ርዕስ የኢየሱስ ክርስቶስ ደም ይላል። ሃሌሉያ! የኢየሱስ ክርስቶስ ደም። ኢየሱስ ክርስቶስ ለዘላለም ጌታ ነው። ለእግዚአብሔር ክብር ቃል ሁላችንም እንቆምና ቃሉን በአክብሮት እንሰማለን። እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም። እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበረ። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህ ቢሆንስ ዓለም ከተፈጠረ ጊዜ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበረ። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ለሰዎችም አንድ ጊዜ መሞት ከእርሱ በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታየላቸዋል። ሃሌሉያ! እንጸልይ። ኢየሱስ ክርስቶስ ለዘላለም ጌታ። አባት ሆይ እናመሰግንሃለን ስለሰጠህን ስለሸለምከን ስለዚህ ድንቅ ማለዳ እናመሰግንሃለን። በሰራሃት በሰጠህን በዚህ ቀን ደግሞ ቃልህን ልንሰማ በእግሮችህ ስር አለንና ልትናገረን ልታስተምረን እንወዳለን።
መንፈስ ቅዱስ ሆይ ኢየሱስን በዚህ እንድታከብረው እንለምናለን። አብ በሰማይ ደስ ይሰኝ። የአብ ፍላጎቱ ወገኖቼ በአዲስ ኪዳን አንድ ነው፣ ልጁ ኢየሱስ ሲከብር ማየት ነው። ዛሬ በዚች ጉባኤ ኢየሱስ ይከብራል። አባ መንፈስ ቅዱስ አስተምረን። ልጆችሽ ከኔ ይማራሉ ብለሃል፣ እንማራለን። እግዚአብሔር ሆይ የዚህን ጉባኤ ልብ መልካም ገበሬ እንዳረሰው መሬት እንድታርሰው፣ ዘርን ለመቀበል እንደተዘጋጀ መሬት ዘር ለመቀበል ልቦቻችን እንዲዘጋጁ፣ የምትናገረንን ካች እንድናረግ እንድንይዘው፣ ለሕይወት እንዲሆንልን እንዲበዛልን እግዚአብሔር ሆይ እንለምናሃለን። በጌታ በኢየሱስ ስም ለኔም ለታናሹ ባሪያ እግዚአብሔር ሆይ ጸጋ እንድትሰጥ እለምናሃለሁ። ሁሌም እንደምልህ እኔ ቆማለሁ፣ አንተ ተናገር፣ እኔም ልማር በዚህ አለው። ምልክት አድርገኝ ጌታ ሆይ ተባረክ። እዚህ የሆነ ነገር ቢሆን ክብሩ ያንተ ነው። ጠቅልለን ለዙፋንህ፣ ለአምላክነትህ፣ ለጌትነትህ፣ ለወዳጅነትህ፣ ለአባትነትህ፣ ለታላቁ ፍቅርህ እናመጣዋለን። ከፍ በል። በነገር ሁሉ ክብር ምስጋና ላንተ ይሆን። አሜን። በኢየሱስ ስም ክበሩልኝ። ሃሌሉያ። ስለዚህ የከበረ ደም ከመነጋገራችን በፊት ወገኖቼ የደሙን ባለቤት ኢየሱስን በደንብ እንናገረዋለን። አንዳንድ ሰዎች እንደምታውቁት የኛ የወንጌላውያን ኢየሱስ የተለየ ኢየሱስ እንደሆነ ያስባሉ፣ ደግሞ በድፍረትም ይናገራሉ። ስለዚህ ዛሬ እኛ የምናምነውና የምንከተለው ኢየሱስ የትኛው ኢየሱስ እንደሆነ በግልጽ እንናገራለን። ምክንያቱም ስለ ኢየሱስ መናገር የኛ መደበኛ ተልኳችን፣ መደበኛ ስራችን። የምንናገረው አንድ ታሪክ አለ፣ የኢየሱስ የምንናገርለት አንድ ባለ ታሪክ አለ፣ እሱ ኢየሱስ ይባላል። የምንከተለው የምናምነው ከኖርንም የምንኖርለት ከሞትንም የምንሞትለት ኢየሱስ እግዚአብሔር አስቀድሞ በዘፍጥረት 1 እግዚአብሔር ሰማይና ምድርን ፈጠረ ተብሎ ከመጻፉ በፊት የነበረ ከጅማሬ የሌለው እስከ ፍጻሜ የሌለው ከሶስቱ አካላት አንዱ ከአብና ከመንፈስ ቅዱስ ጋር እኩሌታ መለኮታዊ ስልጣን ያለው በዘፍጥረት 3 የሰው ልጅ ከወደቀ በኋላ ግን በአባቱ በእግዚአብሔር አብ ተልእኮ ወደ ምድር የመጣ ከቅድስት ድንግል ማርያም በመንፈስ ቅዱስ አሰራር ከስጋዋ ስጋ ወስዶ የተወለደው በቤተ መንግስት ሳይሆን በከብቶች በረት በቤተልሔም ጠቢባን መጥተው የሰገዱለት በዘመኑ የነበረው ንጉስ ሄሮድስ የሚቀናቀነኝ ንጉስ መጥቷልና ላጠፋው ይገባል ብሎ ሊገለው የተነሳ፣ በዚህም ምክንያት ወደ ግብጽ ከዮሴፍና ከእናቱ ማርያም ጋር የተሰደደ፣ በኋላም ሄሮድስ ሲሞት ከዛ የተመለሰ፣ በ12 ዓመቱ ከመቅደሱ ሊቃውንት ጋር ቁጭ ብሎ የተነጋገረ ያደመጠ፣ በኋላም የአገልግሎት ዘመኑ በ30 ዓመቱ ሲጀምር በማየ ዮርዳኖስ ወይም በዮርዳኖስ ወንዝ በ6 ወር ዕድሜ በሚበልጠው በዮሐንስ እጅ የተጠመቀ፣ በዚህ ጊዜ ሶስቱ አካላት አንድ የገጠሙ የሥላሴ ጉባኤ የታየበት፣ እሱ ሲጠመቅ እግዚአብሔር መንፈስ ቅዱስ በርግብ አምሳል የወረደበት፣ አብ ደግሞ ከሰማይ የምወደው ልጄ እሱ ነው ያለለት፣ የመጀመሪያውን ተአምራት በሰርግ ቤት ተገኝቶ 6ቱን የውሃ ጋኖች ወደ ወይን ጠጅ የለወጠ፣ የሞተን ያስነሳ፣ ያውም እንዲህ እንዳይመስላችሁ ትኩስ ሬሳ በመንገድ ሲሄድ አንተ ጎበዝ ተነስ ብሎ ያስነሳ። ዛሬ በኢየሱስ ስም የሞተ ነገራችን ይነሳል፣ ይነሳል። 4 ቀን የሞላው ሬሳ በስሙ ጠርቶ ከመቃብር ያወጣ፣ ሽባን የተረተረ፣ ለምጽን ያነጻ፣ ዓይንን ያበራ እሱ ኢየሱስ በዕለተ ሐሙስ በመረጣቸው በደቀ መዛሙርቱ መካከል እግራቸውን ያጠበ፣ እንጀራውንም አንስቶ ለእናንተ የሚቆረሰው ሥጋዬ ይሄ ነው ብሎ የሰጠ፣ ጽዋውንም አንስቶ ለእናንተ የሚፈሰው የአዲስ ኪዳን ደሜ ይሄ ነው ብሎ የሰጠ፣ መታሰቢያው እንድናደርግ ሥርዓት ያበጀልን፣
ሊይዙት የመጡት ከሐዋርያቱ መካከል ሊለዩት ስላልቻሉ ከናንተ መካከል ኢየሱስ የሚባለው ማን ነው ሲሉ እኔ ነኝ ሲላቸው የወደቁለት አስቀድሞ በኢሳይያስ በሸላቾቹ ፊት ዝም ብሎ እንደሚያልፍ በግ ተብሎ የተነገረለት ስለኛ ያልተከራከረ ጸጥ ያለ በወንበዴ የተለወጠ ባበላቸው ባጠጣቸው ሰዎች በነሱ በራሳቸው ይሙት በቃ በርባንን ልቀቅልን የተባለበት ስለኔና ስለናንተ ያንን ሁሉ ጅራፍ በጀርባው የቻለ የተገረፈ የወደቀ የተነሳ የመጨረሻዋን ንቀት የተናቀ ምራቅ የተተፋበት ሐሞትና ከርቤ ስለኔና ስለናንተ የጠጣ ያ በሰው እጅ ያልተሰራ ሰማያዊ የሆነ አክሊል የሚያረገው ንጉስ የሾህ አክሊል ያደረገ እርቃኑን የተሰቀለ ልብሱን ገፈው ዕጣ የተጣጣሉበት እንደዚያም ያደረጉት ግን የሚያደርጉትን አያውቁምና ይቅር በላቸው ያለ ሞትን ድል አድርጎ በሶስተኛው ቀን ከመቃብር ያለ ማንም ረዳት በመንፈስ ቅዱስ ኃይል በትንሣኤው ኃይል የተነሳ በተዘጋ በር ውስጥ ወደ ሐዋርያት ገብቶ ሰላም ለእናንተ ይሁን ያለ አረ ይሄ ሰላም ያገኛችሁ በኢየሱስ ስም። በኋላም በደብረ ዘይት ተራራ ሐዋርያት እያዩት በደመና ወደ ሰማይ የሄደ አሁን በአባቱ ቀኝ ያለ ዳግመኛ በክብር የሚመለስ የሚወስደን ኢየሱስ የምናመልከው ይሄን ኢየሱስን ነው። ሌላ ኢየሱስ የለንም። ሃሌሉያ። ሃይማኖት የለሽ አይደለንም። ሰዎች ሃይማኖት የለሽ ያደርጉናል። ኖ እኛ ሃይማኖት አለን። ኤፌሶን 4:4-5 ላይ አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት የተባለውን በእውነት በዚህ ምድር የተቀበለንና የምናምን እኛ ነን። ፊልጵስዩስ 1:27 ላይ የወንጌል ሃይማኖታችሁን ጠብቁ ይላል። እኛ ማነን? ወንጌላውያን ነን። የኢትዮጵያ ወንጌል አማኞች ነን። ሃይማኖታችን ወንጌል ነው። በዚህ ዓለም ላይ ከወንጌላውያን ውጪ በመጽሐፉ ላይ የሃይማኖት መጠሪያው የተጻፈለት ሃይማኖት አንድ የለም። አንድ ካለ እሱ የኛ ነው። ሰው ቃል እንዲና እንዲያርጎ ዶክትሪን ሊሰራ ይችላል። እኛ ግን ቀጥታ የወንጌል ሃይማኖታችሁን ተብሎ የተጻፈልን ኢየሱስ ጌታ ነው። አንድ ጌታ ምናመልክ፣ በዚህም ሌላ የሌለን፣ በዚህም ሌላ የሌለን ኢየሱስን ብቻ የተቀበልን እኛ ነን። ቀን አንድ ንልኮ ነው የምናወራው እና ደግሞ ለሚተቹን ሰዎች መናገር ስላለብን ነው። ምናፍርበት ኢየሱስ ስለሌለ ነው። አንድ ጥምቀት በመንፈስ ቅዱስ የተጠመቅን፣ በውሃ ደግሞ መንፈሳዊውን ስርዓት በአካል የገለጥን ኢየሱስ ጌታ ነው። ስለዚህ አንድ ጥምቀት የተቀበልን፣ አንድ ጌታ ያለን፣ አንድ ሃይማኖት ያለን። አረ በጌታ በኢየሱስም አሜን በሏ። ይሄን ኢየሱስን ነው የምናመልከው። ሃይማኖታችንም ግልጽና የተገለጠ ነው። የምናፍርበት፣ የምንደብቀው፣ የምንሸማቀቅበት አይደል። ስለዚህ ሁል ጊዜ ይሄን ጌታ እንናገረዋለን። ሁል ጊዜ ይሄን ጌታ ለመኖር ጥረት እናደርጋለን። ጌታ ይደግፈናል፣ ጸጋው ያቆመናል። ሃሌሉያ። ስለዚህ የሆነ ደም ብለን ስናወራ ዝም ብሎ የሆነ ደም ሳይሆን አሁን ያልነው የኢየሱስ ደምን ነው የምናወራው። የከበረውን ደምን ነው የምናወራው። ታውቃላችሁ
በዘፍጥረት 3 ላይ ሰው ከወደቀ በኋላ እግዚአብሔር በእውነት እግዚአብሔር ያሳዝናል አይባልም አይደል? አያሳዝንም፣ እግዚአብሔር ነው። ግን በእውነት በቃ እዛ ጋር ያሳዝናል። እግዚአብሔር ህብረት እንዲያደርግ አብሮት ለመሆን የፈጠረው ሰው ወደቀ። የኛ ሀገር ሰው ሲተረት አንዳንዱ ተረት ጥሩ ነው። ላም እሳት ወለደች፣ እንዳትልሰው እሳት ሆነ፣ እንዳትተወው ልጇ ሆነ። እግዚአብሔር ዘፍጥረት 3 ላይ እንዲህ ሆነ አይመስላችሁም? እንዳይተወን ይወደናል። እንዳይቀርበን ከኃጢአት ጋር መተባበር አይችልም። እግዚአብሔር ቅዱስና ንጹህ ነው። ስለዚህ ወደ ፍቅሩ መንግስት እንደገና እንዲመልሰን ስለፈለገ መመለሻ አንድ መንገድ ያስፈልግ ነበር። እግዚአብሔር ለሰው ልጆች ለፍቅሩ መገለጫ በመጀመሪያ ፍጥረት ዓለሙን ሁሉ ሰርቶ ሲጨርስ ፈጠረና የሰው ልጅ ግዛ አለው። አይገርም? ፍጥረት ዓለሙን ሁሉ ፈጥሮ ለፍቅሩ መገለጫ ለመውደዱ መገለጫ ገዥነትን ሼር አረገው። አይገርም? ግዛ። ፍቅሩን በዚህ መጠን ገለጠ እግዚአብሔር። ከዚህ ይበልጥ ግን ለሰው ልጆች እግዚአብሔር ፍቅሩን የገለጠው በክርስቶስ ኢየሱስ ነው። አሜን፣ ሃሌሉያ። ይኸው ከተፈጠረው ነገር ሁሉ ለኛ እንድንገዛው ከተሰጠን ነገር ሁሉ በላይ እግዚአብሔር ፍቅሩን የገለጠው በልጁ በክርስቶስ ኢየሱስ ነው። ኢየሱስ ጌታ ነው። እግዚአብሔር የሰው ልጅ ከጥፋት ለመመለስ አንድ መንገድ ማዘጋጀት ነበረበት። ያ መንገድ ደግሞ ዝም ብሎ መንገድ ሳይሆን በደም የተመረቀ መንገድ፣ በደም የሆነ መንገድ። ታውቃላችሁ አንዳንድ መንገዶች ሲሰሩ፣ ለምሳሌ ሃይዌይ ሲሰራ ወይ ትልቅ መንገድ ሲሰራ ብዙ ማሽነሪ፣ ብዙ የሰው ኃይል፣ ብዙ ነገር ስለሚኖር መኪኖችና እግረኞች በዚያ መመላለስ ስለማይችሉ ጊዜያዊና ተለዋጭ መንገድ የሚባል አይታችሁ ታውቃላችሁ? የምትነዱ ሰዎች እንደዚህ ታፔል ላይ ቆምና ጊዜያዊና ተለዋጭ መንገድ በዚህ አለ፣ ቀስ ብለው ያሽከርክሩ የሚል ይለጠፋል። ያ መንገድ ጊዜያዊና ተለዋጭ ስለሆነ በጣም አቧራ አለው፣ በጣም አስቸጋሪ ነው። ለመድረስ በጣም ጊዜ ይወስዳል። የብሉይ ኪዳኑ ተለዋጭ መንገድ ማለት ነው። ተለዋጭ አዲስ ያለው፣ ምክንያቱም አዲስ መንገድ እስኪመጣ ድረስ መዳረሻ የሚሆን ተለዋጭ መንገድ፣ አዲሱ መንገድ በክርስቶስ ኢየሱስ የሆነው መንገድ። በነገራችን ላይ ደም ምንድን ነው? ደም ራሱ ምንድን ነው? የሆነ አንድ ቀይ ፈሳሽ ነገር ነው። ደም ሕይወት፣ ደም ሕይወት። ዘሌዋውያን 17 ከ11 እስከ 12 እናንተ ቤት ግቡና ደም ሕይወት። ደም ሕይወት ከሆነ ሁሉም ደም፣ ምክንያቱም እኛ ውስጥም ደም አለ፣ ሁሉም ደም ሕይወት አለው ወይ? አዎ ሕይወት አለው። ምክንያቱም አሁን የምንኖረው ደማችን ሕይወት ስላለው፣ ደማችን ሕይወት ስላለው ነው። ሕይወት ሲያቆም ደምህ ይደርቃል። ስትሞት በቃ አይሆን፣ ፈሳሽ አይሆንም፣ ይረጋል። ደም ሕይወት ነው። ግን የሰው ልጆች የፍጡራን ደም ሁሉ ጊዜያችንን በጨረሰን በዚያ ጊዜ ይረጋል፣ ደም አይሆንም፣ ሕይወት አይሆንም። ኢየሱስ ወደ ምድር መጥቶ ከኃጢአት በስተቀር በሁሉ ተፈትኖ ያፈሰሰልን ደም ግን ሞቶም ተነስቶም ዛሬም ሕያው ነው። ኢየሱስ ጌታ ነው። ይኸውላችሁ ዛሬም ሕያው ነው። እናንተ ይኸው ዘሌዋውያን 16ን ቤት ገብታችሁ በደንብ ሙሉውን አንብቡት። በብሉይ ኪዳን ጊዜ ሁሉ ጊዜ ለኃጢአት ስርየት 2 ፍየሎች ይመጣሉ። አንዱ ፍየል ሊቀ ካህኑ እጁን ይጭንና የሱን የቤተሰቡን ደግሞ የሀገሩን ሁሉ ኃጢአት ይጭንበትና ከከተማ ውጪ ይለቀዋል።
አንዱ ደግሞ ይታረድና ወደ ቤተ መቅደሱ ገብቶ ለመስዋዕት ይቀርብ ነበር። ኢየሱስ ክርስቶስ በአዲስ ኪዳን ከከተማ ወጥቶ የተሰቀለው ለዚህ ነው። አይገርምህም? ያንተንና የኔን ኃጢአት በሙሉ ተሸክሞት ነው። ያ ደም የፈሰሰው ዝም ብሎ አይደለም። የኛን ሁሉ ኃጢአት ምን ብሎ ነው? ተሸክሞት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 እንዲህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ኃጢአት አደረገው። ኃጢአት አደረገው ማለት ምን ማለት ነው? የኛን ኃጢአት ወሰደ፣ ጠቀለለልን፣ ተሸከመው፣ ለቅጣት ራሱን አዘጋጀ ማለት ነው እንጂ ክርስቶስ ኢየሱስ በራሱ ኃጢአት አይደለም። እሱ ጻድቅ፣ እሱ ንጹህ ነው፣ እሱ ቅዱስ ነው፣ እሱ ፍጹም አምላክ ደግሞ ፍጹም ሰው ነው። ኃጢአት እንዲች ያልነካው አይገርምም? ኃጢአት እንዲች ያልነካው ስለኔና ስለናንተ ግን ኃጢአታችንን ሰብስበው ተጎንጭቶ ጠጥቶ ኃጢአት በላዩ ላይ አድርጎ ኃጢአት እንዲቀጣ ያደረገ ጀግና አባት ነው። ልክ በብሉይ ኪዳን የበጎች የፍየሎች ደም ይቀርብ እንደነበረ እግዚአብሔር ለአንዴም ለመጨረሻም ጊዜ ኬዙን ለመዝጋት የኢየሱስን ደም እንዲፈስ በመስቀል ላይ ጨከነበት። አይገርም? ኬዛችን እንዲዘጋ ዳግመኛ ከመዝገብ ቤት ወጥቶ ፋይሉ ተገልጦ እንደገና እንዳንከሰስ የኢየሱስ ደም ፈሰሰልን። ትዝ ይላችኋል የአብርሃም ልጅ ይስሐቅ መስዋዕት አድርግልኝ አለው እግዚአብሔር። ወደ ተራራ ይዞት ወጣ። ሊያርደው ሲል ተው። በኋላ እስከጀርባው በዕፀ ቤት ተይዞ ምን ተገኘ? በግ። ያ በግ ይቅርታ አድርጉልኝና ከየት መጣ? ከሆነ ገበሬ ቤት ከሆነ የሆነ ሰው ቤት አይደለም። አይገርማችሁ? ከሆኑ በጎች ጋር ያልተቀላቀለ ከበረት ያልወጣ አዲስ ለዚያ እውነት የመጣ አዲስ በግ ነው። ይስሐቅ እንዳይታረድ በቀረበው አዲስ በግ እንደተተካ እኔና እናንተ እንዳንታረድ ኢየሱስ ተተካ። ሃሌሉያ። ያ በግ ኢየሱስ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ዮሐንስ እንዲህ አለለት። በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የእግዚአብሔር በግ ሲለው የዋህ ማለቱ አይደለም። የእግዚአብሔር በግ ሲለው የሚታረድ በግ ማለት ነው። እግዚአብሔር አንድ በግ ነበረው፣ ልጁ ኢየሱስ ነው። ለነበረው ላለውና ለሚመጣው አረደው። ወይ ሃሌሉያ! አረደው። አይገርምም? አንድ በግ ነበር፣ አንድ በግ፣ አንድ በግ ኢየሱስ ታረደ። አይገርምም? የዋህ ስለሆነ አይደለም፣ የሚታረድ ስለሆነ ነው። በቀራንዮ የፈሰሰው ደም ወገኖቼ ከዘላለም ሞት ገላግሎናል። ከሰይጣን ባርነት አውጥቶናል። ሰይጣንን አሸንፎልናል። ባይዘው ከሰይጣን ባርነት እኛ ወተን አልቀረንም። እኛ ከሰይጣን ባርነት ወተን ሰይጣን ቢተው ኖሮ ሌላ ነበረ። እኛን መጀመሪያ ከባርነት አወጣና ሰይጣንን አሸነፈው። ሰይጣን ድል ተነሳ። ለዚህ ነው እኛ ድል ነሾች የሆነው። ኃይልን በሚሰጠን በክርስቶስ ኢየሱስ ሁሉን የምንችለው የተሸነፈው ስለተሸነፈ ነው። ይሄ ደም ነፃ አወጣን። በባርነት ይዞን የነበረውን ደግሞ አሸነፈልን። አይገርማችሁም? የከብቶቹ የጥጆቹ የነዚያ ፍየሎች የበጎቹ ደም እሱን ማሸነፍ የሚችል አልነበረም። የእግዚአብሔርን ቁጣ በጥቂቱ የሚያበርድ ነው። የእግዚአብሔርን ቁጣ ሙሉ ለሙሉ ያበረደ የክርስቶስ ኢየሱስ ደም ነው። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው ኢየሱስ ብቸኛ የዓለም ቤዛ ነው የምንለው።
እስቲ ጮክ በሉና ኢየሱስ የዓለም ቤዛ ነው በሉ። በቃ ሌላ ቤዛ የለም። ፈጥረን ያመጣ ነው የሆነ ተረት አይደለም። ተጽፎ እኛ ጋር የደረሰ በመንፈስ ቅዱስ የተመሰከረልን እውነት። ማቴዎስ 20 ከ27 እስከ 28 እንዲህ ይላል ወገኖቼ፣ ከናንተ ማንም ፊተኛ ሊሆን የሚወድ የናንተ ባሪያ ይሁን፣ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ኢየሱስ ጌታ ነው። ቤዛ ነው ምንለው ዝም ብለን በኢሞሽን አይደለም፣ በስሜት አይደለም፣ በእውነትና በሐቅ በተጻፈ እውነት ነው የምንናገረው። ኤፌሶን 1:7 በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። በምኑ? በደሙ የተደረገ ቤዛነታችንን አገኘን። ወገኖቼ ቤዛ ማለት ምን ማለት ነው? ምን ማለት ነው ቤዛ ማለት? ቤዛ በአማርኛ መዝገበ ቃላት ዛሬ ይተረጎማል። አሁን በሌላ አይደለም፣ በእኔ ትርጉም አይደለም፣ በዚህ ባላችሁ በእናንተ ትርጉም አይደለም። ምድሪቱ ባፈራቻቸው ሊቃውንት በተጻፈው መሰረት እንተረጉማለን። በቃ ቤዛ ምን ማለት ነው? ደስታ ተክለወልድ የሚባሉ አዲስ አማርኛ መዝገበ ቃላትን የጻፉ ሰው እንዲህ አሉ። ቤዛ ማለት ተቤዠ ከሚለው ግስ የወጣ ሲሆን ትርጉሙ ለዋጭ፣ ተለዋጭ፣ መድኃኒት፣ ካሳ ማለት ነው። አንድ ነገር ለማዳን ወይንም ለማስለቀቅ በምትኩ የሚሰጥ ክፍያ ወይንም መስዋዕትነትን ያመለክታል። በሃይማኖታዊ አነጋገር ቤዛ ዓለም የዓለም መድኃኒት ማለት ነው አሉ ደስታ ተክለወልድ። ኪዳነ ወልድ ክፍሌ አለቃ ኪዳነ ወልድ ክፍሌ ምን አሉ? መጽሐፈ ሰዋሰው ወግስ ወመዝገበ ቃላት ሐዲስ በሚለው መጽሐፋቸው ቤዛ ማለት መድኃኒት ማለት ነው ይሉና ሲያብራሩት አንድ ሰው ከሞት ከቅጣት ወይም ከባርነት ለማዳን ሲባል በእሱ ፈንታ እኔ ልቀጣ ወይም እኔ ልሙት ብሎ የሚደረግ ራስን አሳልፎ የመስጠት ተግባር ነው። ቤዛ ሆነ፣ ቤዛ ሆነ የሚለው ሐረግ ታደገ፣ ተለወጠ የሚል ትርጉም እንደሚሰጥ ያብራራሉ። ኪዳነ ወልድ ክፍሌ ነገር በሶስት ይጸናል፣ አንድን ጨምራ ደጃዝማች ተሰማ ሀብተ ሚካኤል ከሳቴ ብርሃን እንዲህ አሉት። ደግሞ ቤዛ ለዋጭ፣ መድኃኒት፣ አዳኝ። በተለይ በአማርኛ ዘይቤ ቤዛ ይሁንልህ ሲባል መከራው ባንተ ፈንታ በሱ ይሁን። ባጭሩ ፈንታ ማለት መተካት እንደሆነ ይገልጻሉ። ስለዚህ በዚህ ትርጉም መሰረት የተተካ በእኔና በእናንተ ፈንታ የሆነ ደሙን ያፈሰሰ የተቤዠን የዓለም ቤዛ ኢየሱስ አይገርም? ሊቃውንት የምድሪቱ የከበዱ ሊቃውንቶች ጽፈው ሰንደው ያስቀምጡት ቤዛ ፈንታ። ወገኖቼ የኢየሱስ ደም ምን እንዳደረገ ታውቃላችሁ? የብሉይ ኪዳኑ ሊቀ ካህን የእንስሶቹን ደም ይዝና ወደ ቅድስተ ቅዱሳኑ በዓመት አንድ ጊዜ ሲገባ የራሱን የቤተሰቡን እና የሕዝቡን ኃጢአት ለማስተስረይ
ወደዛ ብቻውን ነው የሚገባው። ሲገባ 50 ይዞ ነው የሚገባው። ወይ ይወጣል ወይ አይወጣም። ልብ በሉ። ደም ይዞ ነው የገባው። የእንስሳ ደም የገባው ቅድስተ ቅዱሳት ነው። የሕዝቡንም የሱንም የቤተሰቡንም ኃጢአት ለማስተስረይ ነው የገባው። ሲገባ ብቻውን ነው የገባው። ወይ ይወጣል ወይ አይወጣም። 50 ነው። እግዚአብሔር የዕለቱን መስዋዕት ከተቀበለው በሰላም ይወጣል። ተመስገን ሕዝቡ እልል ይላል። ካልተቀበለውስ ሬሳው ተጎትቶ ይወጣል። የአዲስ ኪዳኑስ ሊቀ ካህን ኢየሱስ የዓለሙን ኃጢአት ሁሉ ተሸክሞ ከሞተ በኋላ ንጹሑን ደም ይዞ ወደ ቅድስተ ቅዱሳን ሲጀመር በእርግጠኝነት ነው የገባው። ምንም እጭንታል ሳይጠራጠር ይቀበለው ይሆን አይቀበለው ይሆን ሳይል ሲቀጥል እንደ ብሉይ ኪዳኑ ሊቀ ካህን ብቻውን አይደለም፣ ሁላችንንም ይዞ ወደ ቅድስተ ቅዱሳን ሁላችንንም ይዞ አይገርም? የአዲስ ኪዳኑ ሊቀ ካህን ንጹሕ ደም በአባቱ ፊት አይገርም? ኢየሱስ ጌታ ነው። የዛሬ 2018 እንደ ኢትዮጵያ አቆጣጠር አንተ አልተወለድክም፣ ግን ታውቃለህ ኢየሱስ ተነስቶ ደሙን ይዞ ወደ ቅድስተ ቅዱሳን ሲገባ በሱ ውስጥ አብረህ ገብተሃል። ኢየሱስ ጌታ። አንተ ክርስትና የሚገርም እኮ ነገር ነው። አይገርምህም? ምን አይነት ድንቅ ነገር እኮ! ምንድነው የገባንበት መንግስት? አንዳንዱን እኮ አብራርታ አደርስበትም። ዝም ብለህ ተጠብቃለህ። የበጉ ሰርግገ አብ እንደዚህ ቆምና የሆነውን ያብራራው። አብ ነው ያብራራው። ታውቃለህ ምንድነው ያረክልን ብለን እንጠይቀዋለን። ምንድነው የሆነው? አልነበርንም፣ ግን ገብተናል። ይዞ ኢየሱስ ጌታ። የዕብራውያን ጸሐፊ እንዳለ በምዕራፍ 10 ከቁጥር 19 እስከ 20 እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በሥጋው በኩል እንድንገባ ድፍረት አለን። ይኸውልህ በብሉይ ኪዳን ጊዜ የነበረው ሕዝብ እንኳን ቅድስተ ቅዱሳን ቅድስት አይገባም። እዛ ነው በደረጃ እዛ። እኛስ እዛን አልፈን ቅድስቱን አልፈን ቅድስተ ቅዱሳን እሱ ሊቀ ካህን፣ እኛ ደግሞ ካህን። አረ ክርስትና እንዴት አይነት ሃይማኖት! ለዚህ ነው በእኛና በአብ መካከል የነበረውን የጠብ ግድግዳ ያፈረሰ ብቸኛ የዓለም ቤዛ ክርስቶስ ኢየሱስ ነው የምንለው። ብቸኛ ለምን አልነው? ለምን ብቸኛ? ከየት አመጣን? እንደው የሚያግዘው ሚረዳው የሚደግፈው የለም። ምንድነው ጴንጤዎች ብቸኛ ነው ኢየሱስ የሚያስብለን? ሌላ የለም። ብቻውን ነው ምንለው። ከየት አምጥተን? ዕብራውያን 9:22 ደም ሳይፈስ አለ ስርየት የለም። ለዚህ ነው ብቸኛ ነው የምንለው። ለኔና ለናንተ ንጹህ ደም ያፈሰሰ ኢየሱስ ብቻ ነው፣ ማንም የለም። ስለዚህ ደም ሳይፈስ ስርየት ከሌለ ኃጢአታችንን ያስተሰርየልን የተቤዠን ኢየሱስ ስለሆነ ያላፈሰሰ ደም ያላመጣ እሱ አብሮ አይቆጠርም። ለዚህ ነው ኢየሱስ ብቸኛ የዓለሙ ቤዛ ነው የምንለው። ኢየሱስ ጌታ ነው። በቃ ብቸኛ ነው ወገኖቼ። በኢየሱስ ጨርሶ አለማመንና በኢየሱስ አምኖ ግን ተጨማሪ ማምጣት እኩል ናቸው። ምንም ልዩነት የላቸው። ይኸው ልብ በሉ፣ ደግሜ እናገረዋለሁ። ጨርሶ በኢየሱስ አላምንም ማለትና አይ በኢየሱስ አምኛለሁ እሱ ያድናል ስለኔ ሞቷል ብሎ ከተቀበለው በኋላ ግን እኮ ብሎ ግን መጨመር እኩል ምንም ልዩነት የለው። ኢየሱስ ብለህ ግን የለም። ኢየሱስ እና ብለህ አትጽፍም። ኢየሱስ ብቸኛ ነው።
4 ነጥብ ይውላችሁ። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንዲህ የሚል ቃል አለ። ኢየሱስን አለማመን አደገኛ መሆኑን የሚገልጽ። እኛ ይውላችሁ ከልባችን አፍልቀን ከአእምሮአችን አውጥተን ይሁን ድርሰት ልቦለድ አንጽፍም። ቃሉ ያለውን ነው የምንናገረው። በእርሱ የሚያምን አይፈረድበትም ይልና የማያምን ግን አስቀድሞ ተፈርዶበታል። እኔ አላልኩ፣ ይሄው እዚህ ነው። በእርሱ የሚያምን አይፈረድበትም፣ የማያምን ግን አስቀድሞ ተፈርዶበታል ይልና በኢየሱስ ላይ ስለመደረብ ደግሞ ሲናገር አንደኛ ጢሞቴዎስ 2:5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ ስንት አለ? አንድ አለ። እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ አደረገ። አረ ክብር አጥባካችሁ አንድ እኔ ገኘኩ አንድ ምን ነው እኮ ተጽፎልን ነው። ምን እናርግ ታዲያኛ? ምን አጠፋን? እኛ እኮ የተጻፈ ነው የምናነበው እኮ ሌላ እኮ ከየትም አላመጣን። አየህ ኢየሱስን አላምነው ማለት ያስፈረዳል። ኢየሱስ ላይ መደረበ እኩል ነው ጉዳዩ። ይኸውልህ ሳሙናም የሰረቀ ህንጻም የሰረቀ በህግ ፊት እኩል፣ ሁለቱም አንድ ስም አላቸው፣ ሌባ የሚል። ለዚህ ነው ኢየሱስ የዓለሙ ብቸኛ ቤዛ ነው የምንል። ኢየሱስ ክርስቶስ ጌታ ነው። እናንተ ሰዎች እንዴት እኮ የሆነ እኔ የሚሰማኝ ስሜት ምን እንደሆነ እኮ አታውቁም። ጌታ ነው። አቤት ኢየሱስ! ወገኖቼ የሰዎች ደም ቅድም እንደተነጋገር ነው ህይወት አለው ብለናል። በርካታ ነገስታት ስለ ሀገር ስለ ድንበራቸው ወድቀው ደማቸውን አፈሰዋል። በርካታ ነገስታት፣ በርካታ ጄኔራሎች፣ በርካታ ተዋጊዎች ደማቸውን ለድንበራቸው አፈሰዋል። ከፈሰሰ በኋላ ግን አፍታ አልቆየም። ረጋ። በቃ ደም መሆኑ አቆመ። ደም መሆኑ አቆመ። ደሙ ዛሬም በአፊት የሚታይ ሕያውና ትኩስ የሆነ የአባቱን የአብን ቁጣ ያበረደ ከሞት ወደ ህይወት ከድቅድቅ ጨለማ ወደሚደነቅ ብርሃን ያመጣን ለነበረውና ላለው ለሚኖረው ኃጢአቱን የፈሰሰ ብቸኛ አሁንም ህይወት ያለው ደም የኢየሱስ ደም ነው። ሰው ታሞ በሆስፒታል ሲተኛ ሐኪሞቹ እንዲህ ይላሉ፣ ደም እስቲ አምጡ፣ ደም አምጡ ይላሉ። አሁን ደሙ ሲመጣ መጀመሪያ ደሙ ከሰውየው ላይ ከመቀዳቱና ከመወሰዱ በፊት የሰውየው የደም አይነት ኤ ነው ቢ ነው ተብሎ ይፈተሻል። ደም የሚሰጠውና የሚቀዳው ሰውየው ወይም ሴትዮ ደሟ ለዚህ ደም ይስማማል ወይ ተብሎ እንደገና ደግሞ ቼክ ይደረጋል። ከተስማማን አንዳንዱ ደም ያንዱ ደም አይስማማውም፣ አንዳንዱ ደም ያንዱ ደም አይስማማውም። ለዓለሙ ሁሉ የሚስማማ ግን አንድ ደም የጌታ የኢየሱስ ክርስቶስ ደም ነው። ለኤም ለቢም ለሲም ለዲም እስከ ዜድ ካለ የኢየሱስ ደም ለሁሉም ለሁሉም የኢየሱስ ደም። ላብራቶሪ ያስፈልግህ፣ ፍተሻ ያስፈልግህ፣ የሚያስፈልግህ አሜን ብቻ ማለት ነው። አሜን ስትል ያ ደም አክቲቭ ነው፣ ይሰራል። በቃ ኢየሱስ ጌታ ነው። ይሄ ደም ምን እንዳደረገልን ታውቃላችሁ? የእግዚአብሔር ልጆች እንድንሆን ያደረገን። ወይኔ የማን ልጅ? አስቀድመን የቁጣ ልጆች ነበርን። አስቀድመን የቁጣ ልጆች። ይሄ ደም ከዚህ ፈለቀቀና አወጣና ለሌላ አባት አስረከበን። ለእውነተኛ አባት አስረከበን። ለእውነተኛ እረኛ አስረከበን። ለአብ አስረከበን። ዮሐንስ 1:12 እንዲህ ይላል አይደል?
ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው። አረ ባለስልጣን ነኝ በል በጌታ ባለስልጣን ነኝ። ቅድም እዚህ የቀረበልህ ቃል ታፈርስ ትነቅል ዘንድ የሚለው እኮ ከምንም የመጣ አይደለም። ከስልጣን ከኦቶሪቲ የመጣ ነው። ከሹመት የመጣ ነው። ከልጅነት የመጣ ነው። ለተቀበሉት እችን ያዙልኛ። ለተቀበሉት በስሙ ለሚያምኑ። አደባባይ ወጥተን እኮ ስራ ስላጣን አይደለም፣ መሄጃ ስላጣን አይደለም። ኢየሱስን ተቀበሉ የምንለው ለተቀበሉት ስለሚል እኮ ነው። እንድትቀበለው እኮ ነው። ካልተቀበልከው የእግዚአብሔር ልጅ መሆን ስለማትችል ነው። እግዚአብሔርን ማወቅና የእግዚአብሔር ልጅ መሆን የሰማይና የምድር ያህል ይለያያሉ። ልጅ ለመሆን መንግስተ ሰማያትን አክሰስ ለማድረግ በጽዮን አባል ለመሆን በበጉ ሰርግ ላይ ለመገኘት ለዘላለም ከመላእክቱ ጋር አብሮ ጌታን ለማምለክ ልጅ መሆን የሚባል መስፈርት አለ። ለዚህ ነው አደባባይ ወጥተን ተቀበል የምንለው። ዝም ብለን እኮ አይደለም ተቀበል የምንለው፣ እንድትቀበል እግዚአብሔር ስለሚያዝ ነው። እዚህ መጽሐፍ ላይ ብላክ ኤንድ ዋይት በግልጽ ስለተጻፈ ነው። ጌታን ተቀበል። ተቀብየዋለሁ ጌታን። አንዳንዱ ሰው ያሾፋል። አይታቸው ተቀብየዋለሁ። አንተ ሳታውቅ እኔ ጌታን አውቀዋለሁ። አታውቀው። ስትቀበለው ነው የምታውቀው። ስትቀበለውስ እንዴት ነው የምትቀበለው? አይ እኔ እኮ ተቀብየዋለሁ ከእናት ከአባቴ ከዘሬ ምናምን ተቀበል። ኖ አንተ ነው የምትለው። ሮሜ 10:9 ይመጣላ እዚህ ላይ አየህ ምን ይላል? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን መካከል እንዳስነሳው በልብህ ብታመን ትድናለህ። ሰው በአፉ መስክሮ በልቡም አምኖ ይድናልና። ለዚህ ነው እጅህን አንስተህ ኢየሱስ ጌታ እንደሆነ አምናለሁ እንድትል ምን ጠይቅህ። ያለበለዚያ ደሙ አይሰራልህም። ህይወት ያለው ነው፣ አክቲቭ ነው። ካልተቀበልከው እና ባፍህ ኢየሱስ ጌታ መሆኑን ካልተናገርክ ደሙ አይሰራም። ለመስራት ዝግጁ ነው፣ ግን የሚሰራው በእምነት ነው። የምታምነው በቃሉ ነው። ቃሉን ደግሞ ስትናገረው ነው። አይ ባምኛለሁ ምናምን ነው በልቤ አይደለም። በአደባባይ ኢየሱስ ጌታ ነው ስትል፣ ብቸኛ ቤዛ ነው ስትል፣ ለዚህ ነው ኢየሱስን ተቀበሉ የምንለው። ወገኖቼ የኢየሱስ ደም ያደረገልን ይሄ ነው። ኢየሱስ ጌታ ነው። ስለዚህ ደም የመናገር ዕዳ አለብን። ስለዚህ እውነት የመመስከር ኃላፊነት አለብን። ሰሞኑን የሃይማኖት ተቋማት ጉባኤ በጣም እንዲተላለፍ እንፈልገው ስለሆነ ነው። የሃይማኖት ተቋም የኛ ሰዎች ተሰብስበው ስለ አደባባይ ስብከት ስለ መመስከር ውይይት አረጉ። ምን ይወያያሉ? ምን ያወያያል? የት እንመስክር ታዲያ? የት ሄደን እንናገር? መጽሐፍ እኮ የሰጠን ነው። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አለ። ኃይልን በተቀበላችሁ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ አለ። የት እንሂድ? እዚህ አዳራሽ ውስጥ ታፈነን? ኖ፣ ለህዝብና ለአህዛብ ይነገራል እንጂ ይሄ እውነት ይነገራል እንጂ ይሄን በአዋጅ በገደብ ልታቆመው አትችልም። በአዋጅና በገደብ ቢቆምም አይሁድ እኮ ያቆሙት ነበር። ጌታ ምስክሬ፣ ወታደር አቁመው ማህተም መተው ዘግተው እንዳይወጣ ማድረግ ይችሉ ነበር። በአዋጅ አይሆንም። በአዋጅ በህግና በስርዓት ይሁን እንስማማለን፣ ችግር የለውም። አደባባዩን ግን ስለ ኢየሱስ ለመናገር የማንንም ፈቃድ አንፈልግም። ሰማይ ፈቅዶልናል። የማንንም ፈቃድ አንፈልግም። እንቀበላለን። የስርዓት ሰዎች ነን።
ምክንያቱም ስርዓት የሚያስተምር ቃል ስላለ፣ ስርዓት የሰራልን ጌታ ስላለ በስርዓት ነገሩን እናረጋለን። አይቻልም ግን ራሱ አይቻልም። ራሱ አይቻልም። ከዚህ ሀቅ ሸሸት ልንል አንችልም። ክርስቲያኖች፣ እናንተ ወንጌል አማኞች የተሰጠን ወንጌል ልንድንበት ብቻ አይደለም። ከዳንን በኋላ ሞትም ካለ ልንሞትለት ነው። ሞትም ይፈራል እንደዚህ እንዴ? ሰው ሲሰርቅ እኮ በጥይት ይመታል። ስለ ጌታ ክብር እኮ ነው። ከኖርንም ለጥቅም እንኖራለን፣ ከሞትንም ወዴት እንደምንሄድ እናውቃለን። አሟሟታችን ግን የክብር ይሆናል። ሕያው እግዚአብሔርን ይኸውላችሁ፣ እዚህ ምድር ላይ እንደ ሁለተኛ ዜጋ መኖር አይቻልም። ኢትዮጵያውያን ነን፣ መብታችን ነው። የተሰጠንን ሰማያዊ ተልእኮ በሕግና በስርዓት እንፈጽማለን። አለቅ። ወደ ኋላ የምንልበት ጉዳይ የለም። አንተ እንደዚህ ልብስ ለብሰህ አደባባይ መቆም ያሳፍራል እንዴ? እሱ እኮ እርቃኑ ደሙን ያፈሰሰው። በዚህ ቤት ውስጥ ዛሬ አዲስ የሆናችሁ የመጣችሁ ሰዎች ካል ድንገት አዲስ ሰው ካል የመዳን ቀን ዛሬ ነው። ኢየሱስ እየመጣ ነው። ሰማዩ እያቅላላ ነው። አየሩ እየከበደን እንደ ባለፈው ጊዜ ኢየሱስ ይመጣል ምናምን አረ እየመጣ ነው። የሴቷ ሙሽራ ቤተሰብ ወንዱ ሙሽራ እንደመጣ በምንድን ነው የሚያውቁት? በክላክስ ፒፕ ሲል እየመጣ ነው ሙሽራው ይላሉ። ማቴዎስ 24 እኮ ፒፕ እያለን አይታል። ወንጌሉ ክላክስ እያሰማ ነው። ጌታ እየመጣ ነው። ጊዜ የለም። ጌታንም ማታውቁ በዚህ ያላችሁ፣ ምናልባት ደግሞ በዚህ ሚዲያን የምትከታተሉ በያላችሁበት ይሄ የመጨረሻው ዘመን አይደለም፣ የመጨረሻው መጨረሻ ዘመን። ነገር አልቋል፣ ተጠናቋል። ወደ ኢየሱስ መተን በዚህ ደም ታጥበን የእግዚአብሔር ልጅ ካልሆነን በድፍረት ነው የምንናገረው፣ መዳረሻው ሲኦል፣ መዳረሻው ሲኦል። በሩ አንድ ነው፣ ክርስቶስ ኢየሱስ ይባላል። መሰማሪያው አንድ ነው፣ ክርስቶስ ኢየሱስ ይባላል። ስለዚህ በዚህ ካላችሁ ተነሱ፣ እንጸልይላችሁ፣ ጌታን ተቀበሉ። ከሌላችሁ በዚህ ሚዲያ በመላው ዓለም ይሄን የምንናገርበትን ቋንቋ የምትሰሙ ሁሉ የኢየሱስ ደም ዛሬም ትኩስ፣ ዛሬም ትኩስ እንድትቀበሉት ተቀበላችሁም ባፋችሁ መስክራችሁ የእግዚአብሔር ልጆች እንድትሆኑ በጌታ ፍቅር እንለምናችኋለን። የጌታ ቤት ሰፊ ነው። በካሬ ምንለካው ምንመራው ገመድ ምንጥልበት አይደለም። ሁላችንንም መያዝ ይችላል። ኑ የኛ ደስታ እህትና ወንድም እንድትሆኑን አብረን ተያይዘን ከምትነጠቀው ቤተ ክርስቲያን ጋር እንድንሄድ። ስለዚህ ቆም ብላችሁ አስቡ። ቃል አትሰንጥቁ፣ መጽሐፍ አንብቡ። ይሄ ነው ጥሪው። ደግሜ ላለው የኢየሱስ ደም ዛሬም ትኩስ ነው። እንጸልይ። የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጄ ነው። የጌታዬ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጄ ነው። የኢየሱስ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጄ ነው። በሉት ባካችሁ። የጌታዬ ደም ዛሬም ትኩስ ነው፣ ዛሬም ትኩስ ነው፣ አማላጄ ነው። የአባብዬ ደም ዛሬም ትኩስ ነው፣
ዛሬም ትኩስ ነው አማላጄ ነው። የሰው ዘር ሁሉ የአዳም ስተት ይዞት ወረደ ወደ ጥፋት ወደ ጥፋት። ኃጢአት እንዳሽር ቢረዳ ሊከፍለው መጣ የኃጢአት ነዳ ወየኔ ዕዳ። የኃጢአት ደሞዝ ነውና ሞት ሞቴን ሞተልኝ ሰጠኝ ሕይወት ሰጠኝ ሕይወት። ኃጢአት ተሻረ ከእኔ ላይ በፈሰሰልኝ ጎልጎታ ላይ ቀራንዮ ላይ። በገዛ ደሙ እርቃ ወረደ የጠፋሁትን ስለወደደ። ኃጥእ ተብዬ ስም ላወጣልኝ በደሙ አንጽቶ ጻድቅ አስባለኝ። ከደጉ አባቴ አሁን ታረኩኝ በቅዱስ ደሙ ስለታጠብኩ። ሌላ አማላጅ ሳያስፈልገኝ በደሙ ደሙ አቀረበኝ። የኢየሱስ ደም ዛሬም ትኩስ ነው ዛሬም ትኩስ ነው አማላጄ ነው። የጌታዬ ደም ዛሬም ትኩስ ነው ዛሬም ትኩስ ነው አማላጄ ነው። የኢየሱስ ደም ዛሬም ትኩስ ነው ዛሬም ትኩስ ነው አማላጄ ነው። የጌታዬ ደም ዛሬም ትኩስ ነው ዛሬም ትኩስ ነው አማላጄ ነው። ኢየሱስ ሃሌሉያ ሰይ ኢየሱስ 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 የሰው ዘር ሁሉ የአዳም ስተት ይዞት ወረደ ወደ ጥፋት ወደ ጥፋት። ማንም እንዳይድን ይሄን ቢረዳ ሊከፍለው መጣ የኃጢአት ነዳ አወየኔ ዕዳ። የኃጢአት ደሞዝ ነውና ሞት ሞቴን ሞተልኝ ሰጠኝ ሕይወት ሰጠኝ ሕይወት። ኃጢአት ተሻረ ከእኔ ላይ በፈሰሰልኝ ጎልጎታ ላይ ቀራንዮ ላይ። በገዛ ደሙ እርቃ ወረደ የጠፋሁትን ስለወደደ። ኃጥእ ተብዬ ስም ላወጣልኝ በደሙ አንጽቶ ጻድቅ አስባለኝ። ከደጉ አባቴ አሁን ታረኩኝ በቅዱስ ደሙ ስለታጠብኩኝ። ሌላ አማላጅ ሳያስፈልገኝ በቅዱስ ደሙ ጌታ ቀረበኝ። የኢየሱስ ደም ዛሬም ትኩስ ነው ዛሬም ትኩስ ነው አማላጄ ነው። የጌታዬ ደም ዛሬም ትኩስ ነው ዛሬም ትኩስ